ምን ያስደውላል? ዝም ብላ አትገባም እንዴ? እኔን ውሻ? ለነገሩ ውሻ ሰው ቤት ውስጥ ምን ያደርጋል? የኔ ጌታ ይኸውልህ፣ ንዝንዝ እንዳትጀምር፣ የሷ ይበቃኛል። እንዴት እንደ ውሻ ብታስበኝ ነው? ለነገሩ እውነተኛ ጓደኛ ምን እንደሆነ ምን ታውቃለህ? ቢገባ በደስታ ጊዜ ጌጥህ ነበርኩኝ። እሺ ኦሆ፣ ይኸውልህ የኔ ጌታ፣ እሷ አናቴን ልትፈታው ደርሳለች። አንተ ደግሞ እንደዚህ አታርገኝ። እንደው ፈታልኝ፣ ይሄ ክፋትን ባስወገደችልኝ። ጭራሽ የማክዳና የማክቤል ሳይገርመኝ እኔን በሜላ ትጠረጥረኛለህ? ወንድ አይደለ? ብጠረጥር አግኝተህ ነው? የኔ ሚስት ምን ያንሳታል? ምን? አዎ እንደ ወንድማ ብትታማ ይሻል ነበር። እዚህ ወሬ ከዛና ከዚህ ከምትለቃቀም። እኔ ኖረኛ ካንተ ውጭ በጸሎት ማክዳን ሪችን ማንም ሰው አያውቃቸው። ከሌላ ሰው እኔ ልስማ? ለነገሩ ጣሙን ስታውቀው አይደል እንዴ? እባብ ምኑን አይቶ ምኑን ነሱ አሉ። የማውቀን ያክል ዘቀጥክብኝ። ለነገሩ ምን ታውቃለህ ስለ እውነተኛ ጓደኝነት? እውነተኛ ጓደኝነት ቢገባ በችግር ጊዜ የማይገታ በማጣት የማይፈርስ የሰባይነት ጥምረት ነው። እኔ የቤትን ችግር እዛው ቤት ተፈታለ ብዬ ነበር ያሰብኩት። አንተ ግን እንኳን ለጓደኝነት ለትዳር ማትሆን በጣም ትንሽ ሰው ነህ። ትዳሬን እንዴት ማስተካከል እንዳለብኝ እኔ ራሴ በቂ ነኝ። እሺ አንተ መጀመሪያ ስለዚህ ስለ ስልብነት በደንብ አስብ። ምን ይመስላል? አሳመምከኝ እኮ። ውሾቹ ለምንድን ነው ያልጮት? ውሾቹ ለምንድን ነው ያልጮት? እኔ ምን አውቃለሁ? ከፈለክ ለምን ዝም አላችሁ ብለህ ጠይቃቸው። አየሽ፣ ቤተኛ ነበርሽ ማለት ነው። ውሻ በባህሪው ይጮሃል ሰው ሲያይ። እሺ ቆይ ለምን አንተን ዝም አሉ? የምዬ ነው ዳብዬ ያሉ። ይሄ ቤካሩ ምናምን የምትዩ በረከት የምትዩ ልጅ እኔን ሲያይ ነው ጭራውን ቆልቶ የገባው። ኧረ እባክህን አሸናፊ ሰው ይሰማል። ይስማኝ። ከበረከት ጋር አልካፈልም ስላልኩኝ እቺ ምድር መቼም ለሴሰኛና ለሌባ ነው የምትመቸው። ቀድሞንም ጥፋተኛው እኔ ነኝ። አሞት ተመልሷል ብዬ እነግርልሃለሁ። ተመለስ። ማ እኔናም እንዴ? አንቺ ወርሽ ቃሌን ጠብቄ ነው እንጂ እንደባለፈው ደረግምሽ ነበር። አሞታል ምናምን ትላለች እንዴ? እዛ ይመምሽ አንቺን እዛው በሽታሽን ላንቺ አድርጎሽ እንዴት እንደሚያመኝ አሳይሻለሁ። ቆይ ወይ ማዚ እዚህ ነሽ እንዴ? እንዲህ በቀላሉ አመሉ የሚወጣ ከሆነ ቤትሽ ምን እያሳለፍሽ እንደሆነ አንቺና ፈጣሪ ናችሁ የምታውቁት። ለሴት ልጅ ንቀት ካለው ወንድ ጋር ከመኖር ዘላለም ሳያገቡ መኖር በስንት ጣሙ። አረ ማዚዬ በፍጹም እንደዛ አይደለም። ያው ዛሬ ትንሽ ስላመመው ነው እንደዚህ ሆነብኝ። ልጄ ክፋት ስትመጣ ንቀት ትከተላለች። ያኔ ካፍረትም ጋር ውርደት ትመጣለች። ንቀት ውድቀትን ያስከትላል። አረ ማዚዬ በፍጹም ንቆኝ እኮ አይደለም። ያው ውሻ ስለሚፈራ ነው። ውሻ ውድ ለዛ ነው። ልጄ ንቀት ካለበት ህብረት ይልቅ ክብር ያለበትን መነጠል ምረጪ። ሰው ምን ይለኛል፣ ቤተሰብ ምን ይለኛል ብለሽ አትጨነቂ። ትዳር ነው ቻዩ የሚልሽን አትስሚ። አንቺ ስታልፊ ለያዥ ለገናዥ የሚያስቸግሩት እነሱ ናቸው። ራስሽን ስሚ። እውነት የምትፈልጊውን ህይወት ነው እየኖርሽ ያለሽው? ለሚቀየር ሰው ነውስ አንገትሽን ደፍተሽ የምትኖሪው? ችግሩስ ማን ጋ ነው? ለመፍትሄውስ ምን አድርገሻል? በቃ ማዚ እግዜር ይመርሽ። መሄድ አለብኝ። ልጄ ድንቹን ያለሰለሰው የፈላ ውሃ እንቁላሉን ያጠነክረዋል። ለራስሽ ወቂ። እሺ ሰላም ወይ ማዚ። ይኸውልህ ብትፈልግ ለማየ ንገራት። ቆይ እኔ ማግባት ጠልቼ ነው? ንገረኝ እስቲ። ሰውዬ ይሄን ዝንዛችሁን ጠልቼ መሰለኝ ወደዚህ የመጣሁት። እንዲያውም ለማየ እውነቱን ንገራት። ልጅሽ ጦር ሜዳ በነበረ ጊዜ ተሰልበውታል። ስልብ ነው በላት። እሺ ይሄ ነገር እውነት ነው እንዴ? ላሳየ? ኧረ በፍጹም። እኔ የምልህ ቀዳዳ የለውም እንዴ? እየቀለድክብኝ ነው እንዲያሹ? እኔ ምን አስቀለደኝ? አታየኝም እንዴ? እዚህ ስመጣ ደግሞ ሌላ ዱብዳ። የሞላለት ሁሉ ችግሩን ያቅማሉ ወይስ በችግር እየተሳለክ ነው? እያየህ ነው ዳኒ። በገዛ ቤቴ ተደበደብኩ እኮ ነው የምልህ። የባሳለና ገርህን አትልቀቃሉ። ማን የደበደበችክ? የማምናት ሚስቴ ሜላት ነች የደበደበች።
ከማን ጋር ያዘችክ ደግሞ? አንተ ደግሞ እንዲህ ሆኜ መጥቼ እንኳን ትንሽ አትራራልኝም እንዴ? ደግሞ ያቺን የመሰለች ልጅ ከመሬት ተነስታማ ትመታክም። እንኳን ሰው እግር እንኳን ይጋጫል። የሆነ ነገር አልተግባባንም። ከዛ በኋላ ለሚቀጥለው እንደው ትምህርት ይሆናታል ብዬ ገና እኮ አልመቷትም። በምን እንደመታችኝ አላውቅም። ዞረብኝ። ከዛ ብንንላለው የለችም። እራሷ መታኝ ከቤት ጠፋለች እንዴ። ምናልባት እኮ አንተ ጋር መታ ይሆናል ብዬ እኮ። እኔ ጋር ምን ታደርጋለች? እኔ የምልህ ጓደኛዋ ጋር ፈልጋታል እንዴ? የቷ ያቺ ጉማሬዋ? እንዴት እንደምጠላት አይኗንም አላየም። ጥላቻውን ወደ ጎን አድርግና ብትፈልጋት ይሻላል። ከሷ ውጪ ወዴትም አትሄድም። ባይሆን በቃ ዳንዬ፣ አንተንም እግዚአብሔር ይማር። ለምን? ለስልቡኗ አይበቅልም አይደል? አሹ ሚስትን ቶሎ ብትፈልጋት አይሻልም? እሺ እሺ።